አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምዳን ማፊሽ ተከታታዮች ዛሬ እንግዲህ እንግዳ ይዤላችሁ መጥቻለሁ። ከዚህ በፊት በቻናሏ ታቋታላችሁ በረካ ዩቲዩብ የሚል ዩቲዩብ ቻናል አላት። ፋጡማ ትባላለች። እስኪ ያው ዙሮ ራሷን ታስተዋውቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የረምላ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። እስኪ ዛሬ እንግዲህ በረምላ ቤት ከች ብያለሁ ማለት ነው። ጥሩ ቆይታ ይኖርናል ብዬ ተስፋ አለኝ። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ዛሬ ወላሂ በጣም ደስ ብሎኛል። ያው እህቴ እኔ ጋር መታለች። በጣም ብዙ ለእናንተ የሚያስተምሩ ብዙ ያለፈችባቸው የህይወት ውጣ ውረዶች አሉና ስለነዛ ጉዳይ ኢንሻአላህ እንግዲህ ታወራናለች። እናንተም ደግሞ ቻናል ያላቸውን ሰዎች አበረታቷቸው። ማለት እናንተ አንዳንድ ጊዜ ይገርመኛል፣ እኛ ሙስሊሙ እርስ በርስ ካልተጋገዘ ማን ያግዝሻል? ኖርማሊ አሁን ላይ እንደ ልመና የሚያሳፍር ነገር የለም አይደለ? ሊሰራ የወጣን ሰው ካላበረታታሹ መጨረሻው መለመን ነው። እዛ ደረጃ ሳይደርስ ሰውን ብንተጋገዝ ጥሩ ነው ብዬ አስባለሁ። እስኪ ኢንሻአላህ እንኳን ደህና መጣሽ። እሺ እንኳን ደህና ቆየሽኝ ረምላዬ። በመጀመሪያ እኔ ማለት የምፈልገው አነጋገርሽ፣ ስነ ምግባርሽን ወድጄዋለሁ። አላህ ይጨምርልሽ። ማለት ዱንያ እንዳያታደልሽ። ወላሂ እውነቴን ነው። በቃ ትህትናሽ ምናምን ላመሰግንሽ ፈልጋለሁ። ያው ግን ብዙ ልጆች ማለት ነው ብዙ የኔ ጓደኞች ረምላ ጋር ለምን አትሄጂም እያሉ ብዙ ጊዜ ብለውኛል። ከአመት ከሁለት አመት በላይ ወላሂ ነው የምልሽ። በጣም ጥሩ ሰው ናት ምናምን የሚለው ነገር ለአንቺ ደግሞ እየመሰከሩልሽ ነው። እነሱ እንደዚህ ባሉሽ ቁጥር አንቺ የሚጻፍልሽ ነገር አለ አይደል? እና ከይር ስራሽን ቀጥይበት ነው። ሲቀጥል ደግሞ ያው በረካ ዩቲዩብን የማታውቋት የላችሁም፣ ታውቁኛላችሁ። እኔና ሀናንን ማለት ነው። መጀመሪያም ከስደት ስመጣ ምኑኜ እንደመጣው ጡቴን ታመሜ እንደመጣው ሁሉንም ነገሬን ነግሬያችኋለሁ። በሰዓዲም ቻናል ቀርቤ አውርቻችኋለሁ። እና አሁን ላይ አልሐምዱሊላህ ሙሉ ለሙሉ ነፃ ሆኜ ድኛለሁ። 2 አመት 1 አመት ከምናምን አካባቢ ሕክምና ላይ ነበርኩኝ። ከዛም በኋላ በቃ ሙሉ በሙሉ ነፃ መሆኔን ሳውቅ ወደ ትዳር ገባሁ። ስራም እንደዚህ በዩቲዩብ ብዙ ነገሬን ታውቁታላችሁ፣ አውርቻችኋለሁ ማለት ነው። ወደ ትዳርም ገባሁ እና በቃ ሁሉም ነገር ይቀጥላል። ያው የማዳም ቅመም ነበርኩኝ፣ አውርቻችኋለሁ፣ አስተምሬያችኋለሁ። ከዛም ወደ ትዳር ከገባሁ በኋላ ግን ያለው ነገር የቀዘቀዘ፣ ስራ የቀዘቀዘ። ምክንያቱም ትዳርና ኦንላይን ስራ ትንሽ ይከብዳል። ምክንያቱም ደግሞ እኔ ልጅ እንዳለኝ ታውቃላችሁ። ባለቤቴ ደግሞ ትንሽ ሀናንም እያደገች እየጎረመሰች ስለመጣች ትንሽ አልተስማሙም ነበረ። በዛን አጋጣሚ ከሱም ጋር ያለው ነገር ስላልተመቻቸልኝ ስራዬን አቋረጥኩት ማለት ነው። ኦንላይን ስራ አቋረጥኩኝ። ትእዛዝ እሰራለሁ፣ ሽሮ በርበሬ፣ የረመዳን አስቤዛ ምናምን ብዙ ነገር እሰራለሁ፣ አዘጋጃለሁ። ትዳሬንም ለብዙ ጊዜ ደብቄያቸው ነው የኖርኩት። ምክንያቱም ደስ ስላላለኝ ትዳሩ ይቀጥላል የሚለው ነገር ስላላመንኩበት ባሌንም አላወጣሁትም። ካገባሁት ግን 10 ወሬ ምናምን ነው የሚሆነኝ ከተጋባን። አሁን በቀደም አንድ ቪዲዮ ሰርቼ እሱ ጋር ጭቅጭቅ ሲበዛብኝ አወጣሁት ወደ ሚዲያ። ያም ሆኖ ግን አሁንም አላመንኩበትም። ትንሽ አሁን ላይ ስላልተስማማን ከባሌ ጋር ያለውን ነገር ጨርሼ እንደገና እንደ አዲስ ህይወት አሁንም ከልጄ ጋር ጀምሬያለሁ ማለት ነው። እና አሁን ላይ የምልላችሁ ፈልጌ ነው ረምላ ጋር የመጣሁት። እንደ ዱሮዬ ጠንክሬ ሰራለሁ፣ በአዲስ መልኩ ሰራለሁ። ትእዛዝም ሆነ ትራስ ልብስ ምንም እንደምሰራ ታውቃላችሁ፣ ሰራለሁ። ትዳሬ ጋር ትንሽ ስለተገጫጨው ከሚዲያ ስለጠፋው ቻናሌ ወርዷል እይታው። ቻናል እንኳን ሳይሰራበት እየሰሩበትም ከባድ ነው። በዛ ላይ ደግሞ አሁን ሰው ትኩረት እያደረገ ያለው እንግዲህ እንትኑ ጋር ነው። ይሄ ወጣቱ አሁን የሚሰራው አለ አይደለ? አንዳንድ ጊዜ ሐራምን እንጠላለን የሚለው ህዝብ ኖርማሊ ሙስሊሙን የሚያወግዘው ህዝብ የሚያየው ምንድነው ብለሽ ስታይ ደግሞ ቼክ ስታረጊ ሐራሙ ላይ ነው። የኛ የኢትዮጵያ ህዝብ ማለት ነው በጣም ገሳጭ መካሪ፣ ነውር ነው ብሎ አንቺን የሚያጣጥል የሚሳደብ አይነት ባህሪ ያለብን ማለት ነው። ነገር ግን በዓለም አቀፍ ሚዲያ ላይ
ሴክስ ብሎ ሰርች ከሚያደርጉት ኢትዮጵያ በሁለተኛ ደረጃ ላይ ተቀምጣለች። ነውራችንን በውስጣችን አድርገን የሰውን ነውር ግን አደባባይ ላይ ይዘውት የወጡትን እኛ ማጋለጥ እንዲህ ማለት ይች ባለጌ ማለት ነው የለመደብን። ግን ደግሞ አንዳንዴ አይባችንን የሸፈነልንን ጌታ አልሐምዱሊላህ ብንል ጥሩ ነው። ነውር የሌለበት ሰው የለም። ሁላችንም ነውር ሊኖርብን ይችላል። ግን ደግሞ እንደዚህ አይነት የህይወት ውጣ ውረድ እያሳለፍን የምንኖረው ምናልባት ለልጆቻችን ነው፣ ለነገ ህይወታችን ነው እና ብታበረታቱ ሰውን ብታግዙ በጣም አሪፍ ነው። አሁን እሷ ያው ትዳር ላይ ስትሆን ኦንላይን ስራዋን አቁማለች። ለምንድን ነው ያው እኔ አሁን እየሰራሁ ስለሚያቀይ ባሌ ኖርማሊ እየሰራሁኝ ስለሆነ ከበፊቱ ስላስለመድኩት ምንም ላይል ይችላል። ግን አሁን አንቺ ገብተሽ ትዳር ውስጥ አዲስ ስትጀምሪ ሲከለክል ያው ለባሏ ብላ ያው የባሏን ሀቅ ለመጠበቅ አቆመች። አሁን ደግሞ መልሳ ለስራ ስትል ሁሉም ነገር ከባድ ስለሚሆን ያው በፊት ያዘዛችኋት በአማኗ እንድትገኘች የምታውቁት ምስክር ናችሁ። አሁንም ቢሆን እዘዟት። ያው ትራስ ልብስም ትሰራለች፣ ባልትናም የረመዳን አስቤዛም ሁሉንም አድርጋለሁ እያለች ነው። እገዟት ነው እኔ መቼም ብለው ኢንሻአላህ። አሁን እንደዛ ነው። ያው አንደኛው ከስደት ስትመለሽ ህይወት በጣም ከባድ ነው ማለት ብሩን ብትይዙ እዚህ ጋር የምትሰሪው ነገር በጣም ይደነጋገርሻል። ያም ሆኖ እኔ ደግሞ በሰላም አልተመለስኩም። ታምሜ ነው። ሁሉንም ነገር እያሳየኋቸው ነበር። ጅማ ድረስ ሄጄ ራዲዬሽን ጨረር ማለት ነው። ብዙ ነገር ብዙ ውጣ ውረድ ማለት እኔ አንዳንዴ መውቀስ ሳይሆን እዚህ ጋር ሁሌ ችግር ማውራት ምን ማውራት ሰልችቶኛል። እንደገና እነሱ ሰውን ከመለመን አላህን እየለመንኩት እያደረገልኝ ስለሆነ እውነቴ ነው ወላሂ። ቢያንስ ከካንሰር መዳን ማለት ከቀብር ውስጥ ከመቃብር እንደመውጣት ማለት ነው። ከበሽታው የበለጠ ሕክምናው በጣም አደጋለሁ ወላሂ ነው የምልሽ። እንዳለ ፀጉሬ ወጥቶ ምናምን ያ ነገር ሁሉ አልፎ ግን እኔ ቢያንስ በጣም ያበረታቱኛል። በጣም ጠንክሪ ይሉኛል። አብረውኝ እያለቀሱ ነበር። ልጅ አንድ ነች፣ እሷ እያለቀሰች እነሱ እያለቀሱ ምናምን። ግን ሁሌ እንደዛ አይነት ነገር እንትን የለውም። አሁን ቅድም እንዳወራ ነው የምታድጊው ስትዋሺ ፍራንክ ምናምን ይሄ ወይ ተገላልጠሽ ወይ እየጨፈርሽ ወይ ተቀባብተሽ። እኔ ደግሞ ተገልጭ ምናምንም ያውቁኛል። የማይሆንም ስነ ምግባር ነበረኝ። እኔ ደግሞ ለአላህ ለፈጣሪ ከዛ ነገር ስላወጣኝ ከዚህም በላይ እገዙዋለሁኝ። ከቻሉ ያጠነካክሩኝ ያበረታቱኝ። ግን ፈጣሪን ክጄ መንገዴን ክጄ ከዛ ነገር አውጥቶኝ ገባሽ ህሊናዬ እንደዚህ አይነት ነገር ላይ ስለማያስገባኝ ዛሬም ነገም መልካም የሚሰሩ ሰዎችን አበረታቱ ነው አይደል? ኧረ ምንም ወላሂ ለቴን ነው። አንድና አንድ ማንም ክርስቲያንም ሙስሊምም ሴትም ወንድም ቆንጆም ሀብታም ድሃም ይሞታል የሚለውን ነገር ነው እኔም እዚህ ጋር እንትን የምለው። መልካም የምንሰራ ሰዎች እንደጋገፍ ነው። ረምላም ብዙ ከመጀመሪያም ጀምሮ ህይወትሽን ስለማውቀው ጎበዝ ነሽ፣ ጠንካራ ነሽ። ማሻአላ አላህ ይጨምርልሽ። ወላሂ እውነቴን ነው። የበለጠ ይጨምርልሽ። ልጆችሽንም አላህ ያሳድግልሽ። እንደዚህ ጥሩ ፊት ስለሰጠሽኝ በጥሩ ነገር ስለተቀበልሽኝ ደስ ብሎኛል። እና ውድ ሀገራችን ልጆች ረምላንም አመስግኑልኝ፣ በረካውኝ ይበሉልኝ ኮመንት ላይ ወላሂ ረምዲ ወላሂ ከምሬ ነው። እኔ ማለት ኬሚሴ ብዙ ዩቲዩበሮች አሉ። እኔ ብዙ ሰው እንትን ብያለሁ። ብቻ እኔ ማውራት አልፈልግም። ብዙ ነገር አለ እና ለማንኛውም ኸይር ስራ የሚሰሩ ሰዎችን አበረታቱ ነው የምለው። አሁን ያ ሁላ ነገር አልፏል፣ ግን ከባሌ ጋር ያለው ነገር አሁንም ቀርቷል ማለት ነው። ትዳሩ አልሆነም። ስለዚህ እንደገና የተሻለውን ነገር ይወፍቃል። አዎ አዎ። እና ይሄንን ነው የምለው ማለት ነው። ኢንሻአላህ እንግዲህ ውዶች የዛሬው ቆይታችን ጥር ምጥን ያለች ጥሩ መልእክት ጥሩ ትምህርት እንዳገኘችሁበት ተስፋ አደርጋለሁ። ሊታመመም ይሽራል፣ ያጣም ያገኛል እና ሁሉም ያልፋል። ብቻ ግን ደግሞ እስከሚያልፍ በጣም ብዙ ልፋት ስላለው እንተጋገዝ፣ እንረዳዳ ነው የዛሬው መልእክታችን። እንግዲህ በረካ ቲዩብን ሰብስክራይብ እንድታረጓት ከስር ሊንኳን አስቀምጬላችኋለሁ። ሊንክ ሲቀመጥ ሰብስክራይብ ማድረግ ብቻ አይደለም። ሰብስክራይብ ያደረግነውን ካላየ ነው ለነሱ የሚረዳቸው ነገር የለም። እኔ አሁን 100 ምናምን ሺህ ሰብስክራይብ አለኝ። እይታዬ 3000 ከሆነ 100 ምናምኖቹ ሰዎች ሁሉ ማለት ነው። ስለሆነ ሰብስክራይብ የምታደርጉ ሰዎች እዩ ነው የምለው። ኢንሻአላህ እንግዲህ እንወዳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።